በኃይል ደረጃ የተደራጀ ነው። በክፍለ ጦር የተደራጀ ጠንካራ ማሰልጠኛ ያለው ነው። ጠንካራ ስታፍ ያለው ነው። ጠንካራ አመራር ያለው ነው። ራሱን ችሎ ትልቅ ግዳጅ መፈጸም የሚያስችለው የስነ ልቦናም የችሎታም ብቃት ያለው ኃይል ነው። ቀይ መለዮ ከሁሉም በላይ ክብር የሚሰጠው ነው። በመከላከያ ሰራዊት በውትድርና በጣም ተፈትሸህ የምትገባበት ነው። ያ ደግሞ የዩኒትን የመስራት አቅም ለመጨመር የሚደረግ ስርዓት ነው። መከላከያም መንግስትም ከውጭ ለሚመጣበት ጥቃት ጦሩ መች ኃይል አድርገን እያዘጋጀ ነው ያለነው ኃይል ነው። በዛ ደረጃም ራሱ እየተዘጋጀ ኃይል ነው እና በሙሉ አስተሳሰቡ፣ በሙሉ ችሎታው፣ በሙሉ ብቃቱ ከዚህ በፊት ከነበረው መጠን ጥራት ጨምሮ ዝግጁ የሆነ ኃይል ነው ብሎ መናገር ይቻላል።